አቤል የሰውን ህይወት አትበጥብጥ። በቃ የሰውን ትዳር አትበጥብጥ። ከህይወታቸው ውጣ። በቃ አንተ ስትወጣ ነው የነዚህ ሰዎች ህይወት የሚመለሰው። እኔ እርግጠኛ ነኝ። ከህይወታቸው ውራቅ። ሩታ አንተ ነህ ሩታን እያሳዘንካት ያለው። የሩታን ልብ እየሰበርክ ያለው አንተ ነህ፣ አብርሃም አይደለም። አንተ ነህ በእጇ በልተህ በእጇ ጠጥተህ የሷን ህይወት እየረበሽክ ያለው። አብረሃት ቆይታ እዚህ አብራችሁ አድርጋችሁ ብዙ ነገር ያሳለፋችሁት ከሷ ጋራ አንተ ግን እጥፍ ብለህ በቀደም 1 አመት ካልሞላት ሴትዮ ጋራ እንደዚህ አይነት ድራማ መስራት አልነበረብህም። ሰላም ውድን የተከበራችሁ የቤካ ቲዩብ ፋሚሊ እንዴት ናችሁ? ነው ያለው። እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልን፣ ጤናችሁ ብዝት ይበልልን። ሰሞኑ ያው እናንተ ጋር ትንሽ ችግር እንዳለ ሰምተናል። አየሩ ደስ የሚል ነገር እንዳልሆነ ሰምተናል። አሁን ሰሞኑ ኢትዮጵያውያን የአረብ ሀገር ነው ብቻ አረብ ሀገራት ውስጥ እንደሆነ ሰምቻለሁና እየተገደሉ ሰላማዊ ሰልፍ ላይ ምናምን እንደነበራችሁ ተወሰነ ነገር ደርሶኛልና በዛ ትንሽ የሚያሳዝን ነገር ነው። በጣም በቃ ብዙ ወጣቶች እድሜያቸውን የጨረሱ ወጣቶች እየተገደሉ እዛ ከተማ ላይ ለማደግ ለመለወጥ ራሳቸውን ለመለወጥ የሄዱ ወጣቶች እየተገደሉ ነው ሲባል በጣም ያሳዝናልና እግዚአብሔር ሰላሙንና ያወርድልን። ዋናው ሰላም ሲሆን ነው በቃ የትኛውም ነገር ሀገርም ራስም የሚታደገው ሀገር ሰላም ስትሆን ነውና በያለንበት ቦታ ሰላም ይብዛልን። እንደገና ደግሞ ሰሞኑ አንዳንድ ነገሮችን አይቻለሁ። ሩታ አብርሽን አሰናበተችው መሰለኝ በቃና ህይወትን ልረብሽ አልፈልግም፣ ከዚህ በኋላ መጥቼ ያንተን ህይወት መረበሽ አልፈልግም፣ በቃ ከዚህ በኋላ አልመጣና አረብሽም ብላ ያው ያዘነችም ቢሆን ውስጧ እየተከፋም ቢሆን ደስ ባይላትም ብቻ ግን እንደሸኘችው ሁላችንም አይተናልና ግን ያው ትንሽ ያሳዝናል። ትንሽም ሳይሆን በጣም ያሳዝናል። እንደዚህ አይነት ነገር ውስጥ መቼም ይገባሉ ብለን ማናስባቸው ሰዎች ገብተው ስናይ እንደዚህ አይነት ነገር ውስጥ እንትን ስንል በጣም ያሳዝናል። በቃ በጣም ያስከፋል፣ ያሳዝናል። ግን እግዚአብሔር የሆነ ነገር ብቻ ግን ያመጣልናል ብለን እናስባለን። የሆነ ነገር ይቀየራል ብለን እናስባለንና ብቻ ግን እኔ ብዙ ጊዜ ነግራችኋለሁ። ያለፈው ቪዲዮ ላይ እንትን ያላችሁኝም አላችሁ፣ ከዛም ደግሞ የሄርሜላ ኦዲየንሶችም ይሰደባችሁኝ ያላችሁና ግን እውነቱን ስታውቁ እውነቱን ስትረዱ ግን እኔን ታመሰግኑኛላችሁ ብዬ አስባለሁና ግን እውነት ማጋር እንዳለ ግን ያው የቆየች መውጣቱ አይቀርም። እውነት ተደብቃ አትቀርም የምንለው ለዛ ነውና እየቆየም እውነት መውጣቱ አይቀርም። ለዛ ነው በቃ ተደብቃ መቼም እንደማትቀር አውቃለሁ እኔ እውነት እና ለዛ ነው በቀደም እውነት ስል ዝም ብዬ አይደለም ባይዜ እያንዳንዱ ነገርን እያየን ያለ ነው። ለዛ ነውና በተቻለን አቅም ግን በቃ እነሱ የሚታረቁበትን ነገር እንፈልግ፣ እነሱ የሚመለሱበት እነሱ ተለያይተው የሚቀሩበትን ሳይሆን እነሱ የሚመለሱበትን ነገር እንፈልግ። በቃ እነሱ አንድ የሚሆኑበትን ወደ አንድ የሚመጡበትን ነገር እንፈልግ። እነሱ ታርቀው አብረው የሚሆኑበትን ነገር እንፈልግ እምላችሁ ለዚህ ነውና እነሱ ተለያይተው ማየት ማለት በጣም ነው የሚከብደው። ስንት አመት ያው አሁን 3ኛ አመታችን ኦሬዲ መሰለኝ 3 ምናምን አመታችን 3ኛ አመታችን ነው የግሬስ ፋሚሊ ከተመሰረተና 3 አመት የቆየ የግሬስ ፋሚሊ ሲበተን በጣም ነው የሚያሳዝነው። በጣም ነው የሚደብረው። እንደዚህ አይነት ነገር ማየት በጣም ነው የሚያስጠላው። በቃ እንደዚህ አይነት ነገር ውስጥ ገብቶ ማየት እንደዚህ ነገር ማየት በጣም ነው እግዚአብሔርን በጣም ነው እየደበረን እያስጠላን ያለው እና በተቻለን አቅም በቃ እናስታርቃቸው። ሌላ ነገር ይቅር። እነሱ ታርቀው አንድ ሆነው ማየት በጣም ነው ደስ የሚለው። ይሄ የቆየ እንትን ነውና እኔ ብዙ ታግያለሁኝ። አብርሃም እስከዛሬ ድረስ በቃ ጓደኛ በርክታለች፣ ለትዳርም በቅታለች ማለት የምችለው ሩታ ብቻ ነበረች። እሷም የብዙ ሰው እንትን በቃ ከህይወቱ ፋሚሊዎቿም አብረው እንዲሆኑ ስለማይፈልጉ ምናምን በቃ ተለያይተዋል። ግን እኛ ደግሞ የምንፈልገው አብረው መሆናቸውን ነው። ፋሚሊዎቿ ላይፈልጉ ይችላሉ ምናምን የማይሆን ነገር ሊፈጠር ይችላል። ብቻ ግን እነሱ አብረው መሆን እንጂ የምፈልገው ተነጣጥሎ ማየት አንፈልግም። እና በዚህ ጠዋት እንትን ብዬ የመጣሁት አንድም ይሄንን ነው በቃና ሰሞኑ ደግሞ ትንሽ ኮሽታ አለ መሰለኝ። እነሱም ከቪዲዮ ጠፍተዋል። ለምን እንደጠፉ ግን የምናውቀው ነገር ስለሌለ ነው። እንደዚህ ተብሎ ስላልተነገረ ነው። ግን ያው ከትንሽ አብረውት ካሉ ልጆች ጋራ ባለመስማማት ምክንያት መሰለኝ እንደዚህ አይነት ነገር ውስጥ የገቡት። በተቻላቸው አቅም ግን በቃ ታርቀው አብረው ቢሆኑ ያው ለሄርሜላ የሆነ ስሜት ሊኖረው ይችላል። የሆነ ውስጡ ላይ የሆነ ስሜት ሊኖር ይችላል። ያ ነገር ሊሆን ይችላል የያዘበት በቃ እንትን እንዳይል
እንዳይታረቁ ያ ነገር ሊይዘው ይችላል። ግን እውነቱን ስታውቅ እውነቱን ስትረዳ ግን ኦሬዲ ይቆርጥልሃል። ለምን አሁን እንትን ያለብህን ነገር ያ ፍቅር የሚባለው ነገር ሊሆን ይችላል። አንተ ደግሞ ከብዙ ሰዎች ጋር ላይፍ ያለ ሰው ነህ፣ ታውቀዋለህ እያንዳንዱን ነገር። ግን አንተ እንዴት ከመቼም እንደዚህ ነው አብርሃም እንደዚህ ይቀየራል ብዬ አላውቅም። ለምን ብዙ ዋጋ ከፍላለታለች፣ ብዙ አብራ ብዙ ነገር አይታለች፣ ብዙ ነገር ሆናለች ሩታ። ግን ከመቼው እንደዚህ ተቀየረ እስከምል ድረስ በቃ እኔ አብርሃምን አሁን አይደለም ማለት ድሮ አብረን ተምረናል፣ አብረን እንትን ብለናል። በቃ ከነ አቤል ጋራ ምናምን ብዙ ላይፎች አሉ እና ግን እንዴት ከመቼ እንደዚህ እንደተቀየረ ነው ግራ ይገባኝ። በቃ ከመቼ እንደዚህ በፍጥነት ከመቼው እንደተቀየረ ነው ግራ ይገባኝ። እግዚአብሔር እንደዚህ ሰው ልጅ ይቀየራል ብዬ አስቤ አላውቅም። እንደዚህ በፍጥነት ይቀየራል ብዬ አስቤ አላውቅም። ይሄ ፍጥነት ለኔም ግራ የገባኝ ፍጥነት ነው። ፋሚሊ በቃ እንደምንም እንዲታረቁ ማድረጋችን ግድ ነው። በቃ የአቤል የሆነ ሰው የጓደኞቹ የሆነ ተጽዕኖ እንዳለበት እናውቃለን። ግን ከጓደኞቹ ጋር አሁን ደግሞ ትንሽ ግጭት ላይ ነው የሆነ ነገር። ግን እንትን ማለት አለበት፣ በቃ መረዳት ማወቅ አለበት። የሆነ እንደዚህ ነገር እየተፈጠረ ያለበት ምክንያት ለምን እንደሆነ ማወቅ አለበት። ጓደኞቹ አጠገቡ ላይ አስመስለው ከሱ የሆነ ነገር እስከሚያገኙ ድረስ አስመስለው ድራማ የሚሰሩ ጓደኞቹ ናቸው ለዚህ ያበቋቸው። ከትዳሩ እንዲለያይ ከትዳሩ እንዲፋታ ያደረጉት ጓደኞቹ ናቸው። እና እኔ ይሄንን ነገር አልፈልገውም። እኔ ብቻ ሳይሆን የግሬስ ፋሚሊም አይፈልገውም። የምትሳደቡት የእነሱ መለያየት የምትፈልጉት ከሄርሜላ ጋር እንዲሆን የምትፈልጉት የግሬስ ፋሚሊ ስላልሆናችሁ ነው። የግሬስ ፋሚሊ ብትሆኑ እንደዚህ አታረጉም፣ እንደዚህ አይነት ስራ አትሰሩም። በቃ እንደዚህ አይነት ነገር እኛም አናይም ነበረ። ተፋተው ተነጣጥለው ማየት አንችልም፣ አናይም ነበረ። ብሉን ስነግራችሁ እንደዚህ አይነት ነገር አያጋጥመንም ነበረ። እንደዚህ አይነት ነገር እስከሚፈጠር ድረስ እንደዚህ አይነት ችግር ውስጥ እስከምንገባ ድረስ ለዚህ ያበቃችሁን የአብርሃም ዙሪያ ላይ ያላችሁ ጓደኞቹ ናችሁ፣ ከሱ ጋር ያላችሁ ጓደኞቹ ናችሁ። እንደዚህ አይነት ድራማ እንዲሰራብን እያደረጋችሁ ያላችሁት በቃ እና በተቻላችሁ አቅም በቃ ከዙሪያው ዞር በሉ። በቃ እሱም ሳይፈልግ አሁን በዚህ ሰዓት ደግሞ ጭራሽ አይፈልግም። በቃ ከሱ ጋር እንድትሆኑ ልታስመስሉበት አጠገቡ ሆናችሁ ድራማ እንድትሰሩበት አይፈልግም እና ካጠገቡ ራቁ። በቃ ራቁልኝ ከተባላችሁ ራቁልኝ ነው። አንድ ሰው ራቁልኝ ካለ መራቅ ነው። በቃ ምንም አያደርግልህም። አጠገቡ ሆነ የሱን ህይወት መረበሽ ምንም አያደርግልህም። የሱ ህይወት ላይ መቀለድ ምንም አያደርግልህም። በቃ ራቅ። እኔ ከአቤል ውጪ አቤል ነው በቃ በጣም የሚወደው ምርጥ ጓደኛ ብሎ የሚያስበው አቤል ነው እንደዚህ አይነት ህይወት ላይ ድራማ እየሰራ ያለው። እንደዚህ አይነት እንትን እየሰራ ያለው አቤል ብቻ ነው። ከህይወቱ ውጣ ብለነው ያው ፈጣሪ ተመሰገነ ይሁን ብሩክ ወጥቷል። አየን ብሩክ ከሱ ህይወት ወጥቷል። በቃ እና ብሩክ ከሱ ህይወት ወጣ ስንል ደግሞ ያው አቤል ደግሞ ግምጭጭ ብሏል። በቃ ከሱ ህይወት ወጣለት። እስቲ አሁን እንደውም ግራ ሲገባው ከሄርሜላ እህት ጋር አክስት ልጅ ነው ከሄርሜላ እህት ጋር አስተሳሰረክ ገባ። እንደዚህ እንትን ካለ አስበው በቃ ውጣ ከሱ ህይወት ውጣ ብለን ስነገር እነሱ ይታረቁና አብረው ይኑሩ። በቃ ውጣ እስቲ ታርቆ ወደ ህይወት ይመለስ፣ ወደ ልጁ ይመለስ፣ ወደ ሚስቱ ይመለስ። በቃ ማሰብ እስቲ ሐሳቡን ልቀቁለት። ሐሳቡ በሱ አይምሮ እኛ እናስብ አትበሉ። እስኪ ተው ውረዱ። በቃ በሰው አይምሮ እናስብ እኛ ብቻ ነን በሰው አይምሮ ማሰብ የምንችለው አትበሉ። ውጡ ከሱ ህይወት። ይህንን ነገር ነው የምንላችሁ። ውረዱ በቃ። እኔ ሰውን ግራ አታጋቡት፣ ልጁን ግራ አታጋቡት። በቃ ግራ እስከሚገባው ድረስ ልጁ የሚወስነው ውሳኔ ግራ እስከሚያጋባው ድረስ እስከዚህ ድረስ ያበቃችሁት እናንተ ናችሁ። ግራ አታጋቡት፣ ልጁን እንዲወሳሰብ አታርጉት። ግራ ገብቷችሁ እናንተም ግራ አታጋቡት። አብርሃም እንደዚህ አይነት ሰው አልነበረም። እናንተ ከተጠጋችሁት እናንተ ከአብራችሁት መሆን ከጀመራችሁ በኋላ ነው እንደዚህ አይነት ህይወት ውስጥ የገባው። በቃ ግራ የተጋባ ህይወት እየኖረ ያለው የሆነ የሚወደው ሳይሆን በጣም እንትን የሚለው ላይፍ እየኖረ ያለው ለዛ ነው። የሚወደው ያስመስል እንጂ የሆነ ደስ የሚል ህይወት ውስጥ እንዳለ ነገር ያስመስል እንጂ ደስ የሚል ህይወት ውስጥ እንዳልሆነ የምታውቁት በቃ እየተረበሸ መሆኑን ይስታይ ነው። እንደዚህ አይነት ህይወት ውስጥ ሲኖር ደግሞ በጣም ነው የሚከብደው። በቃ እየተረበሻችሁ መኖር ማለት በጣም ነው የሚያስጠላው። ጌታ እስቲ አስቡት እናንተ ህይወታችሁ እየተረበሸ ቤታችሁ እየተረበሸ ትዳር እየተረበሸ መኖር ማለት ከልጁ ርቆ መኖር ማለት አስቡት። ለሱ ምን አይነት ሴንስ ነው የሚኖረው? ያው ሩታ እንደሚወዳት የምታውቁት ከአዲስ አበባ እንድትሄድ አይፈልግም። ወደ ቡታጀራ ራሱ ወደ እናትና አባቷ ቤት እንድትመጣ አይፈልግም። በቃ ቡታጀራ ልሄድ ነው ስትለው ይቆጣታል።
እስካሁን ድረስ ሩታን እንዳልተዋት ሩታን እንደሚወዳት የምታውቁት በዚህ ነው። በጣም ነው ሩታን የሚወዳት በጣም ጥግ ድረስ እንደሚወዳት የምታውቁት በዚህ ነው። ያቺኛዋ የሆነ ነገር ስለያዘችበት እንጂ እንደዚህ አይነት ነገር ባትይዝበት እንደዚህ አይሆንም ለሷ የዚህን ያህል እንደዚህ አይሆንም። እንደዚህ የሆነ ያወረችው ነገር አለ እንጂ እንደዚህ አይሆንም። ያቺን ቢወዳትም እኮ ሩታን እኮ ለቡታጀራ ልሂድ ስትለው አትሄጂም አይላትም ነበር፣ አይከለክላትም ነበር። አትሄጂም ከዚህ መሄድ መንቀሳቀስ የለብሽም አይላትም ነበር። ግልጹን ስነግራችሁ ግን እንድትሄድ አይፈልግም። በቃ እንድትንቀሳቀስ አይፈልግም። ካጠገቡ እንድትርቅ አይፈልግም። እዛው አዲስ አበባ ላይ እንዳለች እንድትኖር ነው የሚፈልገው። ልክ ነው። እሱ ፍቅሩ ስላልወጣለት ነው። በቃ ከሷ ጋር ያለውን ፍቅር በትክክል ከልጁ ጋር ያለውን ፍቅር እንትን ሳይል ነው። በቃ እነዚህ ሰይጣኖች መጥተው ህይወቱን የረበሹት ለማስመሰል መጀመሪያም ለማስመሰል የሆነ ነገር እስከሚያገኙ ነበር፣ ለመታወቅ ሲሉ ነበር እንደዚህ አይነት ነገር ውስጥ የገቡት። ታው ፈመሳችሁ፣ ታወቃችሁ፣ በቃ ይበቃችኋል። ውጡ፣ ከሱ ይወጡ፣ ውረዱ። የሄርሜላ ኦዲየንሶችን መሳደብ አቁሙ። በቃ እኛ እውነቱን የተናገርነው እኛ የግሬስ ፋሚሊ ማን እንደሆነ ስለምናውቅ መስራቹም የግሬስ ፋሚሊን እንትን ያለው እነሱ ስለሆኑ አብርሃምና ሩታ ናቸው እንጂ ሄርሜላና ሩታ አይደሉም የግሬስ ፋሚሊን የመሰረቱት። ሩታ ከመጣች በኋላ ነው የግሬስ ፋሚሊ የተመሰረተው። ከአብርሃም ጋር ከዛ በፊት ብዙ ሰዎችን አይተናል፣ ግን የግሬስ ፋሚሊ የተመሰረተው ሩታ ከመጣች በኋላ ነው። እኛ የግሬስ ፋሚሊን የምናውቀው በሩታ ብቻ ነው። እኔ መች እንደተመሰረተ መች እንደዚህ የግሬስ ፋሚሊ እንደተመሰረተ ሩታ መች በምን ቪዲዮ እንደመጣች በሙሉ አውቃለሁ። እያንዳንዱን ነገርን አውቃለሁ። ስለዚህ ይህንን ላይፍ እያወቅን እንደዚህ አይነት ነገር እያወቅን ግን እንዴት ነው አስቡት፣ የሰውን ህይወት ለመረበሽ በቀደም አመት ያልሞላት ከእሱ ጋር ከተዋወቀች አመት ያልሞላት ልጅ እንደዚህ አይነት ነገር የምትፈጥረው እንዴት ነው? እስቲ አመት ሳይሞላኝ የፍቅር ጥያቄ ጠይቄ ቀለበት ማስረው አንድን ሰው ካወኩኝ አመት ባልሞላኝ ጊዜ ውስጥ የፍቅር ጥያቄ ጠይቄ ቀለበት ማስረው። የፍቅር ጥያቄ ልጠይቅ ትችላለህ፣ ግን ቀለበት ኢንጌጅ አታስርም። እሱ እኮ ቀለበት አሰርላት ምናምን የሆነ ነገር ያስነካቸው ነገርም አለ፣ የሆነ ነገር ያፈዘዘችው ነገርም አለ። እንደዚህ አይነት ነገር ባይኖር እንደዚህ አይነት ነገር ውስጥ ባይገቡ እንደዚህ አይነት ነገር አይፈጠርም፣ ይሄ ችግር አይፈጠርም ነበር። ያ ስለሆነ ነው እንደዚህ አይነት ነገር ስላለ ነው በቃ እንጂ መቼም እንደዚህ አይነት ነገር አይፈጠርም። መቼም ቢሆን እንደዚህ አይነት ህይወት መቼም እንትን አይባልም። እኛ እያንዳንዱን ነገር የምንሰራው የትኛውን ቪዲዮ የምሰራው ያለ መረጃ አይደለም። እያንዳንዱን ቪዲዮ ሳመጣላችሁ በመረጃ ነው። እያንዳንዱ ቪዲዮ ማለት ነው እያንዳንዱ መረጃን ያሳያችኋለሁ። በጣም ከባድ ነውና በጣም ከባድ ነው። በቃ ጌታን በጣም የደከመኝ ነገርና የሰለቸኝ ነገር ቢኖር ይሄ ነው። እኔ አስመስሉ እንዴት ለማስመሰል ራሱ አጠገባቸው ብዙ ነገር እያደረገላቸው ያለ ሰውን አስመስለው ህይወቱ ላይ ሌላ ነገር መፍጠር ማለት በጣም ነው የሚያስጠላው። ሄርሜላ ባትመሳት መጣ በፊትም እኮ አቤል እኮ ከነሱ ጋር እኮ ነበር አይደል እንዴ? ከነሩታ ጋር አብሮ ቪዲዮ አካውንት ተከፍቶለት ምናምን ነበር አይደል እንዴ? መጀመሪያም እኮ ቁናን አግኝቷል። ግን የዚህን ያህል ማስመሰል በሩታ እጅ በልቶ በሩታ እጅ ጠጥቶ አሁን ደግሞ ተቀይሮ እንደስስት ማስመሰል ውስጥ የገባው ለምን? ወንድሙ ከሱ ጋር ስለታረቀ እኔ ደስ ብሎኛል። ግን ሩታ እንደዚህ አዝና እንዲህ አልቅሳ ከፍቷት እያየው ደግሞ የሷን እንደዚህ የሀዘን ፊት እያየው ደግሞ እኔ ደስ ሊለኝ አይችልም። ሩታም ደስ ብሏት አይደለም ላንተ የሚመች ህይወት ስለሆነ ላንተ ያለችል ደስ ብሏት አይደለም። በቃ ውስጧ እያዘነ ውስጧ እያለቀሰ የውስጥ ለቅሶን በጣም ነው የሚከብደው። የምሬን ነው ግልጹን ስነግራችሁ የውስጥ ለቅሶ የውስጥ ሀዘን በጣም ነው የሚከብደው። በቃ እና እንደዚህ አይነት ህይወት ውስጥ ሆና ነው ለሩታ ይሄንን ነገር እያደረገች ያለችው። በጣም በውስጧ እያዘነች ነው። እና ታርቃችሁ አንድ ላይ ለመሆን ያብቃችሁ። በቃ ከዚህ በኋላ በቪዲዮ ስትመጡልን አንድ ላይ ታርቃችሁ አንድ ላይ ወደ ትዳርህ ተመልሰ አብርሃምም ሩታም ትዳራችሁ ተመልሶ አንድ ላይ ሆናችሁ ማየት ያርግልን። መልካም ቆይታ ይሁንላችሁ። ይህንን ቪዲዮ እስከመጨረሻ እዩት። ደህና ቆዩ።